አውዝ ብላ ምን ይሸጣል ራስሽን አረጋጊ ምንም እኮ አልሆንሽም አባቴ እኮ መርቆኝ ነበር አይ ወይኔ እንዴ ጉኛ ጋር ይኸውልሽ ጀሚላ እንደዚህ ስታወሪን አሁን ይኸውልሽ ጀሚላ እንደዚህ ስታናግሪን መርዳት አንችልም እንዲህ ስታናግሪን ማገዝ አንችልም አሁን እነዚህ ልጆችም እዚህ ክፍል ውስጥ ይኸውልሽማ እዚህ ክፍል ውስጥ ያሉ ልጆች አንቺን ለመርዳት ነው ቁጭ ያሉት አይደለ ነው አይደለም ስለዚህ ራስሽን ትንሽ ያዝ አድርጊ ሐምድላ በይ ደግሞ ይኸው እህቶችሽ ልንረዳሽ መጣን አይደለ አላህ ይውደድላችሁ አሜን አንቺንም አላህ ይውደድለት አይዞሽ የኔናት አላህ በዚያኛው በመጨረሻው ቀን አላህ ይመቻችሁ ወላሂ እኔ ግን ምን ያንቺ ደና ሆኖ ይኸውልሽ ያንቺ ደና ሆኖ መገኘት ለኛ ትልቁ ነገራችን ነው የኛ ትልቁ ፖይንት አንቺ ደና ሆነሽ መገኘትሽ እሺ ስራ ይሰራል ሁሉ ነገር ይስተካከላል ጀሚላ ሐቢብቲ እኔም ካሜራዬን ላስተካክልና እኔ ወጥቼ ላናግራት ኦኬ እኔን እስኪ አረችኝ እንደሱ ኦኬ አሁን ከፍታለሁ ኦኬ አሚራ ቁርአን አስቀርተሽባታል አሚራ ነው ስማ ጀሚላ አየሽኝ እኔን እታይሻለሁ እኔ አየሽኝ እዚህ ጋር ይኸው አሚራ እኔ ሙና እባላለሁ እሺ ላግዝሽ ነው የምፈልገው አዎ አልታይም እንዴ እጅ ሲዘው ቁጭ ማኮ ዘው ቁጭ እሺ ወይኔን በትልቁ አርጊኝማ አሁን ታየውሽ እኩል ናችሁ እኩል እንትን አትበሉ አየሽኝ አሚራ አሁን ታይሻለሁ አሚራ እጅሽን አራግኝ እኔ የስሚኝ ይኸው አሚራ ሶሪ ጀሚላ ይኝ እኔ ነኝ ሙና ይኸውልሽ እኔ ምናስ አንዴ ቆይማ አየሽኝ አሚራ እንዴት ነሽ ደህና ነሽ አሚራዬ እኔ ማነሽ ጀሚላዬ እኔ ላግዝሽ ፈልጋለሁ በቃ እሺ እኔ ላግዝሽ ፈልጋለሁ አሁን እህቶቼ ላይ የእህቶቼ ዳለብኝን የምትዩ እኔ እዚህ ጋር ካሉ ጋር እህቶቼ ጋር ተባብሬ እከፍልልሻለሁ እሺ ልጆችሽ ትልልቅ ናቸው እነሱ እዚህ ቢመጡ መስራት ይችላሉ አንቺ ወደ ኢትዮጵያ ገብተሽ እነሱ ቢመጡ አንመጣም ነው ያሉኝ እንኳን እኔን እንደዚህ ብዬ ሲያውኝ መጀመሪያ ላይም ቫይረስ ሰርቼ አንመጣም ነው ውጭ አንሄድም ነው ያሉኝ አንሄድም ውጭ አንሄድም ስለዚህ በቃ አሁን አንቺ ምን አድርጊ መሰለሽ እዳሽን 50 ነው ያልሽው አይደለ 50 ሺህ ነው እዳሽ 50 የፋጢማ 50 ብር ደግሞ የዘይንያ የእህቴ ልጅ ማለት ነው 100 ሺህ ነው እዳሽ 25 ደግሞ የወንድሜ 125 ሺህ ቤቱን እኮ ስላስቀረነው ነው ያባታችን ቤት ይሁባት ችግር የለበት ምንም ችግር የለም እኛ ተባብረን እንከፍላቸዋለን አንቺ ራስሽን አረጋጊ አሁን ነገርኩሽ እኛ እንከፍላለን እዳውን እሺ እኛ ስንከፍል እዳውን የአንቺን ጤንነት ስለምንፈልግ ነው እዚህ ሆነሽ መስራት ማትችይ ከሆነ ኢትዮጵያ ግቢና ቤተሰብሽ አጠገብ ሆነሽ ስሪ ሄደሽ እዳ የለብሽም እሺ ደህንነትና መጀመሪያ የምፈልገው ደህንነትሽማ ይኸውልሽ አዎ እማ ደህንነትሽ በዱዓ ቁርአን እየተቀራል ጀሚላ ይኝ እኔ ነኝ ሙና ይኸውልሽ እኔ ምናስ አንዴ ቆይማ
አየሽኝ አሚራ? እንዴት ነሽ? ደህና ነሽ? አሚራዬ እኔ ማነሽ ጀሚላዬ፣ እኔ ላግዝሽ እፈልጋለሁ። በቃ እሺ፣ እኔ ላግዝሽ እፈልጋለሁ። አሁን እህቶቼ ላይ የእህቶቼ ሄዳለብኝን የምትይው እኔ እዚህ ጋር ካሉ ጋር እህቶቼ ጋር ተባብሬ እከፍልልሻለሁ። እሺ እሺ እሺ። ልጆችሽ ትልልቅ ናቸው። እነሱ እዚህ ቢመጡ መስራት ይችላሉ። አንቺ ወደ ኢትዮጵያ ገብተሽ እነሱ ቢመጡ አንመጣም ነው ያሉኝ። እንኳን እኔን እንደዚህ ብዬ ሲያውኝ መጀመሪያ ላይም ባይሩስ ሰርቼ አንመጣም ነው ውጭ አንሄድም ነው ያሉኝ። አንሄድም ውጭ አንሄድም። ስለዚህ በቃ አሁን አንቺ ምን አድርጊ መሰለሽ፣ እዳሽን 50 ነው ያልሽው አይደለ? 50 ሺህ ነው እዳሽ። 50 የፋጢማ 50 ብር ደግሞ የዘይንያ የእህት የልጅ ማለት ነው። 100 ሺህ ነው እዳሽ። 125 ደግሞ የወንድሜ 125 ሺህ። ቤቱን እኮ ስላስቀረ ነው የአባታችን ቤት። ይሁንባት ይሁን፣ ችግር የለበት፣ ምንም ችግር የለም። እኛ ተባብረን እንከፍላቸዋለን። አንቺ ራስሽን አረጋጊ። አሁን ነገርኩሽ፣ እኛ እንከፍላለን እዳውን። እሺ እኛ ስንከፍል እዳውን የአንቺን ጤንነት ስለምንፈልግ ነው። እዚህ ሆነሽ መስራት የማትችይ ከሆነ ኢትዮጵያ ግቢና ቤተሰብሽ አጠገብ ሆነሽ ስሪ። ሄደሽ እዳ የለብሽም። እሺ ደህንነትን ነው መጀመሪያ የምፈልገው። ደህንነትሽማ ይኸውልሽ፣ አዎ እማ ደህንነትሽ በዱዓ ቁርአን እየተቀራልሽ ደህና ሙስሊም አይደለሽ አንቺ? አዎ አንቺም ተነሺ፣ ስገጂ፣ ቅሪ፣ ራስሽ ላይ ቁርአን ቅሪ፣ ሩቅያ ይክፈቱልሽ። እሺ እሺ። ሁል ጊዜ በሽታችን በመድኃኒት አይድንም። ሁል ጊዜ በሐኪም ቤት አይደለም። አንዳንድ ጊዜም ደግሞ ታውቂያለሽ የመንፈስ ችግር ይኖራል። ይሄ ኢትዮጵያ ውስጥ ያለ ልክፍት ምናምን ታውቂያለሽ አይደለ? ከቤተሰብ ጋር ያለ ነገር እንደዛም ሊሆን ስለሚችል ኢትዮጵያ ሄደሽ ቁርአን ተቀርቶልሽ አንቺም ዱዓሽን እያደረግሽ እኛም ከዚህ በዱዓ እናግዝሻለን። ደህና ትሆኛለሽ። እሺ አሁን ራስሽን አትጉጂ። ጤንነትሽ የሚመለሰው በገዛ እጅሽ ብቻ ነው። በምድር ላይ ይኸውልሽ የማይስተካከል ምንም ነገር የለም። ምንም ነገር አንቺ ኑሪ እንጂ ሁሉ ነገር ይስተካከላል። አይዞሽ። አውዝ ብላ ምን ይሸጣል። ራስሽን አረጋጊ። ምንም እኮ አልሆንሽም። አባቴ እኮ መርቆኝ ነበር። አይ ወይኔ እንደ ጉኛ ጋር ይኸውልሽ ጀሚላ እንደዚህ ስታወሪን፣ አሁን ይኸውልሽ ጀሚላ እንደዚህ ስታናግሪን መርዳት አንችልም። እንዲህ ስታናግሪን ማገዝ አንችልም። አሁን እነዚህ ልጆችም እዚህ ክፍል ውስጥ ይኸውልሽማ እዚህ ክፍል ውስጥ ያሉ ልጆች አንቺን ለመርዳት ነው ቁጭ ያሉት አይደለም? ነው አይደለም? ስለዚህ ራስሽን ትንሽ ያዝ አድርጊ። ሀምድላ በይ። ደግሞ ይኸው እህቶችሽ ልንረዳሽ መጣን አይደለም? አላህ ይውደድላችሁ። አሜን። አንቺንም ሁሉ አላህ ይውደድለት። አይዞሽ። በዚያኛው በመጨረሻው ቀን አላህ ይመቻችሁ። ወላሂ እኔ ግን ምንም የአንቺ ደህና ሆኖ መገኘት ለእኛ ትልቁ ነገራችን ነው። የእኛ ትልቁ ፖይንት አንቺ ደህና ሆነች መገኘትሽ። እሺ ስራ ይሰራል፣ ሁሉ ነገር ይስተካከላል። ንገሪያት። ኢትዮጵያ ከገባሽ በኋላ ስራ የምትሰሪበት ነገር አንቺ ሻይ ቡና መሸጥ ከፈለግሽ፣ ጉሊትን መሸጥ ከፈለግሽ፣ ምንም አይነት ነገር ከፈለግሽ እኛ መቋቋሚያ እንሰጥሻለን። ኢትዮጵያ ስትሄጂ ሀገርሽ ላይ ስትገቢ ባዶሽን ረጋጋችሁ። አላህ ይስጣችሁ። ይኸውልሽ አላህ ይስጣችሁ። አሁን ሰማሻት ሳሪ ያለብሽን በቃ ማባሻው በጣም ደስ ያለ የማናደርገውን ነገር አንልሽም። እሺ በእርግጠኝነት እናደርግልሻለን። እሺ እንዴት ያለች ማዳምጪ። ከአንቺ ግን የምንፈልገው ነገር አለ።
ከአንቺ የምንፈልገው ነገር አለ። አንቺ ወደ ራስሽ ስትመለሺ ማለት ነው። እኔ ደግሞ አዳምጪ። አንቺ ወደ ራስሽ ደህና ስትሆኚ፣ አንቺ ስትመለሺ ደግሞ እኛ ምን እናደርጋለን መሰለሽ? ልክ ኢትዮጵያ ስትሄጂ በባንክ አካውንትሽ በራስሽ የምትሰሪበት ስትፈልጊ ቡና ስጪ፣ ስትፈልጊ ጉሊትን ስጪ፣ ስትፈልጊ የምትፈልጊውን በአካውንትሽ ብር እናሰባችን ምትታ ይገባልሻል። እዛ ከሄድሽ በኋላ ተረጋግተሽ ቤተሰብሽ ጋር ከተገናኘሽ በኋላ ስራሽን ትሰሪያለሽ። መጀመሪያ ግን እኛ እዳሽን እንከፍልልሻለን። አለብን የምትይውን እዳ ስጭን ቁጥር እናወራቸዋለን። አካውንት ስጡና እናስገባለን። ግን አንቺ ራስሽ ማረጋጋት አለብሽ። ልጆችሽን እናወራቸዋለን። ኢትዮጵያ ስራ የሚፈልጉ ከሆነ ቃል እገባልሻለሁ። ኢትዮጵያ ያለ ሰው ጠይቄ ስራ እንዲገቡ እናደርግልሻለን። አንቺን እንዲያግዙሽ፣ አንቺን እንዲያበረታቱሽ እናደርጋለን እንጂ በተአምር ብቻሽን እንድተውሽ። እሺ እሺ። አላህ ያቆይልኝ፣ አላህ ይውደድላችሁ። በጣም ነው የማመሰግነው፣ ወላሂ በጣም ነው የማመሰግነው። አላህ ይውደድላችሁ። ውዶቼ ወዳችኋለሁ። ኢትዮጵያዊ ወላሂ በጣም አሁን አንቺ ምን ታደርጊያለሽ መሰለሽ? በስ አትምጪ። አሁን አንቺ ምን ታደርጊያለሽ? ትነሽና ውዞሽን አድርገሽ ሰላትሽን ስገጂ፣ ዱአ አርጊ፣ በሰላም ሀገርሽ እንድትገቢ። እዚህ ሐኪም ቤት እንድትቀመጭም አንፈልግም። በምንድነው በኤምባሲም እንድትቀመጭ አንፈልግም። ስለዚህ ደህና ሆነሽ አንቺን እንድንሸኝሽ እዳሽን ከፍለን ጤነኛ ሁኝልን፣ ራስሽን አግዢ። እንዲህ አይነት በሽታዎች በራስ ነው የሚታገዙት። አንቺው ነሽ ያመጣሻቸው። ገባሽ? በጭንቀት ብዛት፣ በሀሳብ በምን ታውቂያለሽ አይደለ? ስለዚህ አሁን ብድግ በይና እነሱንም አታስጨንቂ። ውዱሽን አድርጊ፣ ሰላትሽን 2 ረካት ሰግደሽ ይኸው ችግርሽን የሚያቃልል ነገር አገኘሽ። በክብር አገርሽ ያለ ደጋፊ። እሷ እንዲያውም በጣም አግዛሻለች። የማይገባትን ኃላፊነት ወስዳ ማንም የማያደርገውን ነው ያደረገችልሽ። እሺ አሁን ተነሽና ዱዓሽን አድርጊ። ቁርአን መቅራት ከቻልሽ ቅሪ። እሺ በሞባይልሽም ከፍተሽ ስሚ። ጣዩ እሱን ጣዩ። በዛ ላይ ሙኒት ስልክ ቁጥር ካላት እየተበደርኩ ያሉትን የልጆቿን ስጭን፣ አካውንት ስጭን፣ ብሩን እናስገባልሻለን። ይህ 125 ሺህ ብር በጣም ቀላል ነው፣ በጣም ትንሽ ነው። አንቺ ወደ ኢትዮጵያ ስትሄጂ እናግዝሻለን፣ ቃል ገብተናል። እኔ ቃሌ ነው። ነው እዚህ የተሰበሰበው ሁሉ አንቺን ሊረዳ አንቺን ሊያግዝ ነው። እሺ እቴ ብቻ አንቺ ጤናሽ ይጠር፣ አንቺ ሰላም ስትሆኝ ማረግብ ይችላል።